ፋኖ ወደ ድርድር እንዲመጣ መንግስት በመጀመሪያ ተኩስ ያቁም ተባለ። በቤኒሻንጉል ጉሙዝ ክልል የአንድ የምክር ቤት አባል ያለመከሰስ መብት ተነሳ። አሜሪካ የደቡብ አፍሪካ አምባሳደርን ለማባረር መወሰኗ አሳዛኝ ነው ተባለ። ሰላም ጤና ይስጥልን ውድ የዘመን ሚዲያ ቤተሰቦቻችን እንደምን ሰንብታችኋል? የዛሬ መጋቢት 7 2017 ዓ.ም ዕለተ እሁድ የዜና ጥንቅራችንን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። ወቅታዊ ትኩስና ተአማኝ መረጃዎችን እንዲደርሷችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑን። የአማራ ክልል መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የኢትዮጵያ ሀገራዊ ምክክር ኮሚሽን ጠየቀ። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጥያቄ አቅርቧል። በዋናው ኮሚሽነር ፕሮፌሰር መስፍን አርአያ የተመራ የኮሚሽኑ ልዑክ ከትናንት በስቲያ መጋቢት 4 2017 ዓ.ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት አድርጓል። ክልሉ ርዕሰ መስተዳድር አቶ አረጋ ከበደ በተገኙበት በዚህ ውይይት በዋናው ኮሚሽነር ፕሮፌሰር መስፍን አርአያ ቀርቦ የክልሉ አመራሮች ስለ ኮሚሽኑ የሥራ እንቅስቃሴ ግንዛቤ መሰጠቱ ተነግሯል። በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረት ያደነቀው የኮሚሽኑ ልዑካን ቡድን ሆኖም አሁንም መሰራት ያለባቸው ያላቸውን ስራዎች ጠቁሟል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲቻል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቸኳይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው። በቤኒሻንጉል ጉሙዝ ክልል የአንድ የምክር ቤት አባሉን ያለመከሰስ መብት አነሳ። የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ ትናንት ቅዳሜ መጋቢት 6 2017 ዓ.ም ያለመከሰስ መብታቸው የተነሳው ግጭትን የሚቀሰቅሱ የክልሉንና የምክር ቤቱን ክብር የሚነኩ መረጃዎችን በማህበራዊ መገናኛ ዘዴዎች አሰራጭተዋል በሚል መሆኑን የባልደረባችን ዘገባ ያመለክታል። ምክር ቤት አባሉ በጉዳዩ በሕግ ተጠያቂ እንዲሆኑ የቀረበውን ማብራሪያ ተከትሎ ያለመከሰስ መብታቸው እንዲነሳ የምክር ቤት አባላቱ በሙሉ ድምፅ ማጽደቃቸው ታውቋል። የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ ያለመከሰስ መብታቸውን ሲያነሳ ለምክር ቤቱ ማብራሪያ የሰጡት የክልሉ ፍትህ ቢሮ ኃላፊ ሙሐመድ ሐሚድ ግለሰቡ በዚህ ድርጊት መሳተፋቸውን አብራርተዋል። አቶ ዮሐንስ ተሰማ የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ አባል ሲሆኑ በቁጥጥር ስር የዋሉት ያለፈው የካቲት 30 ቀን 2017 ዓ.ም ነበር። ፖለቲከኛው በቁጥጥር ስር የዋሉት ከሌሎች ሁለት ፓርቲውን ወክለው የምክር ቤት አባላት ከሆኑ ሰዎች ጋር በመሆን የተሻሻለውን የክልሉ ህገ መንግስትና የተወካዮች ብዛት አዋጆች ተፈጻሚ እንዳይሆኑ በሚል ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ባቀረቡ በጥቂት ቀናት ነው። ወደ ውጭ ዜና እናልፋለን። አሜሪካ የደቡብ አፍሪካ አምባሳደርን ለማባረር መወሰኗ አሳዛኝ ነው ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ገለጹ። ራማፎዛ መግለጫቸውን ያወጡት አሜሪካ ተቀማጭነታቸው ዋሽንግተን የሆኑትን የደቡብ አፍሪካ አምባሳደር ልታባረር መሆኑን ትናንት በውጭ ጉዳይ ሚኒስትሯ በኩል መግለጿን ተከትሎ ነው። ራማፎዛ ትናንት በሰጡት መግለጫ ደቡብ አፍሪካ ከዩናይትድ ስቴትስ ጋር በጋራ ተጠቃሚነት ላይ የተመሰረተ ግንኙነት ለመገንባት ቁርጠኛ አቋም አላት ብለዋል። ራማፎዛ ትናንት በሰጡት መግለጫ ደቡብ አፍሪካ ከዩናይትድ ስቴትስ ጋር በጋራ ተጠቃሚነት ላይ የተመሰረተ ግንኙነት ለመገንባት ቁርጠኛ አቋም አላት ብለዋል። በጉዳዩ ላይ ሁሉም ባለድርሻ አካላት ግፊት እንዲያደርጉ አሳስበዋል። ራማፎዛ መግለጫውን ያወጡት አሜሪካ ተቀማጭነታቸው ዋሽንግተን የሆኑትን የደቡብ አፍሪካ አምባሳደር ልታባረር መሆኑን ትናንት በውጭ ጉዳይ ሚኒስትሯ በኩል መግለጿን ተከትሎ ነው። በአሜሪካ የደቡብ አፍሪካው አምባሳደር ኢብራሂም ረሱል ከአሜሪካ እንደሚባረሩ የተነገረው አንድ የደቡብ አፍሪካ መንግስታዊ ያልሆነ ድርጅት ባዘጋጀው የቪዲዮ አውደ ጥናት ላይ አምባሳደሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም ዙሪያ የቀኝ አክራሪ ኃይሎችን እያጠናከሩ ነው ሲሉ ተናግረዋል በሚል ነው። ይህን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ ገጻቸው እንዳሰፈሩት አምባሳደሩ አሜሪካን እንዲሁም ዶናልድ ትራምፕን የሚጠሉ ናቸው ብለዋቸዋል። ለዚህም አምባሳደር ኢብራሂም
በቅርቡ ስለ ትራምፕ አስተዳደር የሰጧቸውን አስተያየቶች ጠቅሶ የጻፈውን የቀኝ ክንፍ አክራሪ ሚዲያ የሆነውን ብሬት ባረትን ሩቢዮ ዋቢ አድርገዋል። ፐርሶና ነን ግሬታ የሚባለውን የዲፕሎማሲ ቋንቋ በመጠቀምም ከአሁን በኋላ አምባሳደሩ በአሜሪካ ተቀባይነት እንደሌላቸው የውጭ ጉዳይ ሚኒስትሩ ገልጸዋል። በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ውጥረት የተሞላበት ሆኗል። ውድ የቻናላችን ተከታታዮች የዛሬ ዝግጅታችንን በዚሁ አበቃን። በቀጣይ ወቅታዊ ትኩስና ተአማኒ መረጃዎች እንዲደርሷችሁ ሰብስክራይብ፣ ሼር በማድረግ ይወዳጁን። ሐሳብ አስተያየቶን በኮሜንት መስጫ ሳጥኑ ላይ ያስቀምጡልን። ቸርን ሰንብት።